በቃ እሺ። እሱ በእጣኑ ጋር ሰበርበር እያረግሽ ከፈችው እንትን በይውና ግማሽ ማለት ነው። አይ ትንሽ ሳታበዢ በቃ እስቲ ከታችሁ እሱንም ከታችሁ በቃ ከዛ እዚሁ ጋር ታረጊዋለሽ። ግን ይሄ ካርቶኑስ አለ። በቃ ወደ ካርቶኑ መልሽውና እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አላችሁ? አለን። ዛሬ ቤት እያጸዳን ቤታችን እንደምታዩት አምሮበታል። ነጭ ቀለም ነው፣ ቲቪ ነው እኔን የሚያክለው ቤታችን ብቻ ሙሉ ነገሩን ቀይረነዋል። ሁሉ ነገር ነጭ በነጭ አምፖሉ ምኑን ቀይረነው አምሮበታል አይደል? በጣም አያችሁት? አምፖሉ እንደዚህ አይነት አምፖል አይቼ አላውቅም እኔ። ስለዚህ አምሮበታል። አለም የዛ ግድግዳ ጥግ ላይ ያለው ምንድን ነው? ያቺ ነው ሁሌ ነው ያውልሽ። ያው ማወቅ ፈልጋለሁ። ብቻ ቤተሰቦች ቤታችን አምሮበታል። ዛሬ ደግሞ ያው ፈንዲሻ ከዛስ ላፍካና ቡና እንላለን ማለት ነው። ሰላም ቤተሰብ ወሉለን እየወለወልን እንገኛለን። እሺ የቁም ሞልወያ የላችሁም ወይ አሉን። 3 የቁም አለ አልኳቸው። ኧረ አለን ግን አያዘረም በደንብ እኔ የምልሽ የቁም መጥረጊያ የቁም ሞልወያ አለ። ለምንድን ነው አጎንበሰሽ የምትወለውይው? ጥያቄ። ያኛው ብዙም አያጸዳም ቤተሰቦች። ይሄ በደንብ ያጸዳል። ውስጡንም ለማጽዳት ነው። ጎንበስ ብላችሁ እዛ ሶፋ ስር ያለው ምንድን ነው? የሆነ ይኸውልሽ ጉቶ ነገር ነው እንጂ የሆነ ቤልንጃል ምን አመጣው እዚህ? ለምን መጥቶ ነው? እኔ ላይ ጠዋት እየበላው ነበረ ቤልንጃል። እና ቤተሰብ እኔ ስመጣ እንደዚህ አልነበረም ቤቱ። እኔ አመት ስለሞላኝ ቤቱም ስለታደሰ በዛውም ለኔ ሰርፕራይዝ ነው። ሶፋው ላይ ውጪ፣ ወደ ላይ እንዳትገለበጭ። ለምን ሶፋው ላይ እንዳለ እላዩ ላይ ነው እንጂ የምትወጪው። እሺ እንዳትገለበጭ ሴትዮ። እሷ አይደለም የምታጨሽው። ነይ ሌላ እጣን አምጪ። እዚህ ቁም ሳጥኔ ውስጥ እቺ ዳር ላይ ያለችው አስቲክ ፈቻት። ደግሞ 2 ፋሃም ነው እንትን ያልሽው። እስቲ እሱ ጋር የሆነች በካርቶን የታሸገች 4 ማዕዘን ትንሽዬ ነገር እሷ ጋር ጣል መሰለኝ ያደረኩት። አዎ ብራቮ፣ አምጪው። እሱ ይሄ ቆንጆዬ እጣን ነው። እስቲ አሳያቸው። ይሄ ብኹር ሐሉ ቴር ሐሉ ክፋቸው እስቲ። አላህ ኩባቲ ሽፍቱ ሀይ ሰውዲያ ኩሉሃ በአንድ ቦታ ነው የሰበሰብኳቸው። ወይኔ ሽታው እኮ ሲያምር ደስ ይላል። ኦ ማይ ጋድ ይሄ ብኹር ሹፊ አውጪዋ ከፌስታሉ። ከዛ ክፈቻውንም ፌስታሉን በጥርስሽ መጀመሪያ ይሄ ወረቀት ይነሳል። ያኛው እንትን እጣኑን ገልብጩ በአንድ እንትን
ነይ አምጪው እንዳለ ጣን ማጨሻው አምጪው እስቲ እዛ ነይ። ሁለት ለምን አረግሽ? አንድ ፍሬ አታረጊም? አንድ ፍሬ ማለት ይሄ አንድ ነው፣ ሁለት ነው። አንቺው ታይ ቶሎ ያልቅብናል። ይኸው አንድ ፍሬ ክርክራት ያለው እንደዛ ነው። ከዛ ትንሽ እየሰበሪና ጣል አድርጊበት። ቁጭ አድርጊ። ኧረ በዛ። እሷንም ቁጭ አድርጊያት። አሁንም ጨምሪበት። ብራቮ። ከዛ ክዳኑ እስኪ ክዳኙ። ብራቮ። አዩ በቃ እሺ። እሱ በእጣኑ ጋር አድርጊ። ሰበርበር እያረግሽ ከፈችው እንትን በይውና ግማሽ ማለት ነው። አይ ትንሽ ሳታበዢ በቃ እስቲ ከታችሁ እሱንም ከታችሁ በቃ ከዛ እዚሁ ጋር ታረጊዋለሽ። ግን ይሄ ካርቶኑስ አለ። በቃ ወደ ካርቶኑ መልሽውና አነሳሽው። ክዳኑን አምጫ። የዚህ ክዳን እሺ። አይተማ በጣም ነው ደስ የሚለው አይደል? እና ቤተሰብ እንግዲህ ጨርሻለሁ። ጨርሻለሁ። አሁን የፊልም ማያሳት ነው። አያችሁት? ምን እንደምትል እኔ ማንም የለም ብቻዬን ቁጭ ብዬ ማየት እችላለሁ። የጣም ሽታ ደግሞ ያያችሁ ነው እንዴት ነው ጨስ። ኢትዮጵያ ገብታችሁ እናንተም እንደዚህ አይነት ቤት ሰርታችሁ እድለኛ ሆናችሁ ኖሩ። በተረፈ